ሰላም ዩቱብ እንደምን አላችሁ? መሐመድ እባላለሁ። አዲስ ዩቱብ ጀማሪ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ለሁሉም አዳርሱልኝ። ዛሬ ይዤላችሁ የመጣሁት እንዴት አድርጋችሁ ነፃ ኢንተርኔት በስልካችሁ መጠቀም እንደምትችሉ ነው። ብዙ ሰው ነፃ ኢንተርኔት እንዴት ነው የምንጠቀመው ይልና እንዴት እንደሚጠቀም ግራ ይገባዋል። ዛሬ ስቴፕ ባይ ስቴፕ ነው ማሳያችሁ። ቻናሉን መጀመሪያ ላይ እንዳልኳችሁ ሰብስክራይብ፣ ሼር በማድረግ ለሁሉም አድርሱልኝ። እስከ ቪዲዮዎቹ መጨረሻ ድረስ አብራችሁ። እሺ፣ በቀጥታ ወደ ፕሌይ ስቶራችሁ ትገባላችሁ። የፕሌይ ስቶር አፕሊኬሽኑን አንዴ ትነኳትና ሰርች ባሯ ላይ ኤችቲቲፒ ብላችሁ የአፕሊኬሽኑን ስም ትብላችሁ ማለት ነው። ኤችቲቲፒ ኢንጀክተር የሚለው ይመጣላችኋል ማለት ነው። እኔ ዳውንሎድ ስላደረኩት ነው ኦፕን በይለኛል። እናንተ ዳውንሎድ ታደርጓታላችሁ ማለት ነው። አፕሊኬሽናችን ናት እና ዳውንሎድ ካደረጋችሁ በኋላ ተወጡና የመሃል በተኗን ነክታችሁ ወደ ቴሌግራም አፕሊኬሽናችሁ ትገባላችሁ ማለት ነው። የቴሌግራም አፕሊኬሽናችሁ ትገቡና የኔ ቴሌግራም ቻናል ላይ ፋይል ለቅቄላችኋለሁ ማለት ነው። የሰርች ባተኗን አንዴ ተነኳትና @ሙሐመድ ስፔስ ታደርጉና ሙሐመድ ቲዩብ በላችሁ ስፔስ አርግታችሁ አንድ ስትነኩ ይመጣላችኋል ማለት ነው። ከ48 ሰብስክራይብ በላይ ያለው ነው። ከዛን እንደዚህ ካደረጋችሁ በኋላ ፋይል እዚህ ላይ ለቅቄላችኋለሁ ማለት ነው። ፋይሉ የሚለቀቀው ቀን በቀን ነው እና 24 ሰዓት ብቻ ነው ፋይሉ መስራት የሚችለው። ቀን በቀን እለቅላችኋለሁ። ከዛን አይፒ ደግሞ ይመርጣል ማለት ነው። የሚሰራበት አይፒ በራችሁ 00 መሆን አለበት መጀመሪያ ላይ እንዳልኩት ማለት ነው። ከዛን ፍሪ ኢንተርኔት የምትለዋን አንድ ጊዜ እነካታለን ማለት ነው። ወደ አፕሊኬሽኑ ይዛን ትገባለች። ከዛን የወደ አፕሊኬሽኑ እንደገባን እንግዲህ እኔ አይፒ መርጫለሁ። እዚህ ጋር 179 እስከ 186 ምናምን ባሉ አይፒዎች ይሰራል። ከአይፒ ውጪ አብዛኛው ብሎ የሚጻፍላችሁ ከአይፒ ውጪ ማለት አይፒ የሚባሉት 130 85 45 የሚባሉት አይፒ ትክክለኛ አክቲቭ አይፒ የሚባሉት እነሱ ናቸው ማለት ነው። ይሄ ደግሞ ከአይፒ ከአክቲቭ አይፒ ውጪ ነው በጣም የሚሰራው ማለት ነው። ስለዚህ እንደዚህ ካደረጋችሁ በኋላ አይፒ ለመምረጥ እንዴት ነው ለምትሉ ደግሞ ኤርፕሌን ኦን ኦፍ ታደርጋላችሁ ማለት ነው። እንደዚህ ያደርጋችሁ አይፒ ትመርጣላችሁ። ይሄው 195 ማለት ነው የኔ አሁን። ከዛ እንደዚህ ያደርጋችሁ ትመርጣላችሁ ማለት ነው ቀስ ብላችሁ። ይሄው እንግዲህ በስንት መከራ 186ን አይፒ አግኝተናል ማለት ነው። ትንሽ ያቆያል። ከዛ ጀስት በቃ ስታርት ብቻ ማለት ነው። ይሄው ለምሳሌ ስታርት ብዬው ለምሳሌ ዩቲዩብ ልግባ እስኪ። ይሄው ስታርት ብላችሁ በቃ ይሰራል ማለት ነው። በጣም ፈጣን ነው ደግሞ ማለት ነው። ይሄው በጣም ፍጥነት አለው። በቃ ይሄው ለምሳሌ እስኪ እዚህ ጋር You feel small and alone in a big new city? Come to church! Do you want to make friends? Do you want to have a community? በጣም ፍጥነት አለው ማለት ነው። ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን በጣም የሚገርም ፋይል ነው ማለት ነው። እና በጣም አሪፍ ፋይል ነው። እለቅላችኋለሁ በቀን በቀን ማለት ነው። ፋይሉን ከቴሌግራም ቻናሌ ታገኙታላችሁ ማለት ነው። እና ይሄን ይመስላል። ላይክ ያላደረጋችሁ ሰብስክራይብ ያደረጋችሁ ይሄንን ቻናል አበረታቱኝ። ያለው 27 ሰብስክራይብ ብቻ ነው ያለው። እና በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።